ሰላም የቪዥን ቴክ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ሀሳብ ተመልሻለሁ። ዛሬ ላነሳላችሁ የፈለኩት ሀሳብ ምንድነው? ፋይናንሻል ፍሪደም ወይም ደግሞ የገንዘብ ነፃነት። የገንዘብ ነፃነት ምንድነው? ፋይናንሻል ፍሪደም የምንለው ነገር ምን ማለት ነው የሚለውን ነገር አነሳላችኋለሁ። ያው በየቀኑ ጠዋት ትነሳለህ፣ ወደ ስራ ትሄዳለህ፣ ደክሞ ትመለሳለህ፣ ከዚያ ደሞዝ ትጠብቃለህ። ይሄ የመደበኛ ሰው አስተሳሰብ ነው። ማለት በመደበኛ ህይወት ውስጥ ለአንድ ነገር ተገዥ ሆነን እንድንኖር የሚያደርግ ነገር ነው። ግን አንድ ጥያቄ አለ። ይህ ህይወት ነው ወይስ መትረፍ ነው? ወይም ሰርቫይቫል ነው የምንኖረው? ያው እንደምናውቀው ድህነት የሚጀምረው ከአስተሳሰብ ነው። ብዙ ሰዎች ፋይናንሻል ፍሪደም ማለት ሚሊዮነር መሆን ይመስላቸዋል፣ ግን እንደዛ አይደለም። ፋይናንሻል ፍሪደም ማለት ገንዘብ ስለሌለ ህልምህን እንዳትተው የሚያደርግ ነፃነት ማለት ነው። አንዳንድ ሰዎች በወር 10,000 ብር ቢያገኙ 15,000 ብሩን ያጠፋሉ። ምን ማለት ነው? ኪሳራ ውስጥ ናቸው። ምክንያቱም የገንዘብ ችግር ከኪስ ሳይሆን ከአእምሮ ይጀምራል ማለት ነው። ሀብታሞች ምንድን ነው የሚያደርጉት? ሰክሰስፉል ቢዝነስ ማን ወይም ሰክሰስፉል ማን የሚባሉት ምንድን ነው የሚሰሩት? ሀብታሞች ለምን የበለጠ ሀብታም ይሆናሉ? ምክንያቱም እነሱ ገንዘብን ምን ያደርጉታል? ያስተዳደሩታል። ገንዘብ ድሆች ግን በገንዘብ ይተዳደራሉ። ገንዘብ ማስተዳደር ማለት ያን ገንዘብ መልቲፕል ጀነሬት ማድረግ፣ ገንዘቡ ሌላ ገንዘብ ይዞ እንዲመጣ ማድረግ ነው። ግን ድሃ ምንድን ነው የሚያስበው? የሆነ ገንዘብ ያገኛል፣ በዛ ገንዘብ መጠቀም ብቻ ነው የሚያስበው ማለት ነው። ግን ከዛ የዘለለ ሪች ማይንድ ሴት ያለው ሰው ስኪል ይማራል፣ ቢዝነስ ይጀምራል፣ ኢንቨስትመንት ያደርጋል፣ ታይም ይጠቀማል። ፑር ማይንድ ሴት ያለው ሰው ግን በየቀኑ ምንድን ነው? በሶሻል ሚዲያ ህይወቱን ያባክናል፣ ደሞዝ ብቻ ይጠብቃል፣ ሰበብ ያበዛል። እንደዚህ ስላልሆነልኝ ነው፣ እንደዛ ስላልተሟላልኝ ያልጀመርኩት ይላል። አንድ ቀን ሆናለሁ ብሎ በተስፋ ብቻ ይኖራል። ግን ግዴታ አክሽን መውሰድ አለብን ማለት ነው። ግን የአንድ ቀን በፍጹም አይመጣም። ዛሬ ከዛሬ የተሻለ ቀን ስለሌለ ማለት ነው። ምንም ነገር ለመጀመር በህይወታችሁ ምንም አዲስ ነገር ለመጀመር ከዛሬ የተሻለ ቀን የለም። ነገ ጀምረዋለሁ የሚባል ነገር የለም። ዛሬ በትንሽ ትንሿ ጀምሯት። ስኪል ተማሩ፣ ስለ ቢዝነስ ሰው ጠይቁ፣ ኢንቨስትመንት አድርጉ። ኢንቨስትመንት ማለት ብር ብቻ አይደለም። ታይማችሁን ኢንቨስትመንት አድርጉ፣ ጊዜያችሁን ኢንቨስትመንት አድርጉ፣ እውቀታችሁን፣ ያላችሁን ነገር ኢንቨስትመንት አድርጉ። ሌላው የተለያዩ አይነት የፋይናንሻል ፍሪደም እንትኖች አሉ፣ ሚስጥሮች አሉ። ለምሳሌ ሃይ ኢንካም ስኪል መማር የመጀመሪያው ማለት ጊዜያችንን በሆነ ባልሆነው ከማባከን ይልቅ ኢንካም ከጊዜው ጋር የሚሄድ ጥሩ ኢንካም የሚያመጣልኝ ስኪል የትኛው ነው? ከኔ ባህሪ ጋር የሚሄደው ስኪል የትኛው ነው ብለ ለምሳሌ በ2026 በ2027 በሚመጡት ፊውቸር በሚመጡት ኢራዎች ላይ ጥሩ ስኪል ምንድን ነው? ለምሳሌ ዲጂታል ማርኬቲንግ ሊሆን ይችላል፣ ሶሻል ሚዲያ ማናጀር ሊሆን ይችላል፣ አርቲፊሻል ኢንቴሊጀንስ ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ የተለያዩ ሶፍትዌር ኮዶች ኮዲንግ ላይ ሊሆን ይችላል። እነዚህ ስፔሻሊ ህይወታችሁን ለአንዴና ለመጨረሻ ጊዜ ጥሩ ኢንካም ልታገኙባቸው፣ ህይወታችሁን ልትቀይሩባቸው የምትችሏቸው በጣም ቆንጆ ስኪሎች ናቸው። ሌላው ደግሞ የፋይናንሻል ፍሪደም ሚስጥር መልቲፕል ኢንካም መፍጠር። ምንድነው በካሽ ፍሎ ህግ ላይ ያላችሁ ኢንካም የሆነ አንድ ስራ ላይ ዲፔንድ ከሆነ ያንን ነገር ብቻ ነው የምትጠብቁት። ግን መልቲፕል ኢንካም የምትፈጥሩ ከሆነ አንድ ገቢ ብቻ አይኖራችሁም። አንድ ገቢ ብቻ ካለ አደጋ ላይ ትሆናላችሁ። ምክንያቱም ያቺ ገቢ ብትቋረጥ የእናንተ ህይወት ሊቋረጥ ነው ማለት ነው። መኒ ሹድ ካም ዋይል ዩ ስሊፕ። ይሄ ማለት ለምሳሌ ዩቱብ የሚሰሩ ከሆነ እናንተ ዩቱብን ከሰራችሁ በኋላ እናንተ በምታርፍበት ሰዓት ለራሱ ዩቱቡ ይሰራል ማለት ነው፣ ገንዘብ ይሰራል። ኦንላይን ቢዝነሶች፣ ፍሪላንሲንጎች፣ ኢንቨስትመንቶች፣ እነዚህ ዘመናዊ የሆኑ ኢንካም ጀነሬት የምታደርጉባቸው ወይስ ናቸው። ለዛ ነው መኒ ሹድ ካም ዋይል ዩ ስሊፕ። እናንተ ትሰራላችሁ፣ ገንዘቡ የሚመጣው ምንድን ነው?
በምታንቀላፉበት ሰዓት፣ እናንተ ስራችሁን ሰርታችሁ በምታርፉበት ሰዓት ያ ገንዘብ ታመጡታላችሁ። ምክንያቱም አሁን ያለው ዲጂታል ኢራ እንደዚህ አይነት ኦፖርቹኒቲ እየከፈተ ስለሆነ ማለት ነው። ሌላው ደግሞ በፋይናንሻል ፍሪደም ላይ ትልቁ ነገር ዲሲፕሊን ነው። ፋይናንሻል ፍሪደም በሞቲቬሽን አይመጣም። ያው የሆነ ቀን በጣም ኢገር ሆናችሁ የሆነ ነገር ፓሽኔት ስለሆናችሁ ብቻ አይደለም። ዲሲፕሊን ያስፈልጋል። ሁሌ ኮንሲስተንስ ማድረግ ሀስል ማድረግ ያስፈልጋል። ሰዎች ፊልም ሲያዩ ምንድነው አንተ ተማር፣ ሰዎች ሲተኙ አንተ ምን አድርግ ስራ። 5 ዓመት በኋላ ያንተ ህይወት እስከ ወዲያኛው ይቀየራል ማለት ነው። ያለበለዚያ ግን ዛሬ የምትኖረውን ህይወት ደግመ ነገም ከነገ ወዲያም ትኖራለህ ማለት ነው። እና ከዚህ በኋላ ቤተሰብን ከችግር ታወጣለህ፣ እናትህን ትረዳለህ፣ ቤተሰብን ከፍ ታደርጋለህ። ያ ቀን በድንገት አይመጣም። ዛሬ በምትወስነው ውሳኔ ነው የሚጀምረው ማለት ነው። ዛሬን ውሳኔ አድርግ። ድህነት ከቤተሰብ ለማጥፋት ቆርጠህ ትነሳለህ ማለት ነው። ስለዚህ ያነሳውላችሁ ሀሳብ ዛሬ ፋይናንሻል ፍሪደም ወይም ደግሞ የገንዘብ ነፃነት ነው። የገንዘብ ነፃነት ማለት የሆነን ነገር ገንዘብን እናንተ እንዲገዛ ሳይሆን እናንተ ገንዘቡን ተጠቅማችሁ የተለያየ አይነት የኢንካም ምንጮችን በመፍጠር በገንዘብ መጠቀም እንድችሉ፣ መልቲፕል ኢንካም ስትራቴጂዎችን እንድታገኙ፣ ቤተሰብ ላይ ዲፔንደንስ እንዳትሆኑ፣ ራሳችሁን ነፃ እንድታደርጉ። ምክንያቱም በዚህ ዘመን ሰው ላይ መሆን በጣም ከባዱ ነገር ነው። ራሳችሁን ነፃ ማድረግ አለባችሁ። ተፍተፍ ማለት አለባችሁ። ወጥታችሁ መስራት አለባችሁ። መጣር ምንም ነገር ላይ ጊዜ እናንተ ይለውጠኛል ብላችሁ የምታስቡት ነገር ላይ ጊዜ ከሰጣችሁ የማይለውጥበት ምክንያት የለም። በስትራቴጂ በዚህ ጊዜ ያለው ማርኬት ምን ይመስላል፣ ምን ብሰራ ያዋጣኛል፣ እንዴት ብንቀሳቀስ ጥሩ ነው ብላችሁ ራሳችሁን በመፈተሽ ፋይናንሻል ፍሪደም በመሆን እናንተ ራሳችሁን ወደፊት ማድረግ፣ ቤተሰቦቻችሁን ማገዝ ትችላላችሁ ማለት ነው። ዛሬ ያነሳውላችሁ ይህንን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ይመቻችሁ። ባባይ ላለው ቻው።